ስሙኝማ የእግር እጣቢ በክርስትና እንደሚጠጣ ታውቃላችሁ? ተመልከቱ። መጽሐፈ መነኮሳት ፊልክስዩስ ላይ እንደዚህ ይላል። የራሱን አንድም የማር ይስሐቅን ጫማ በውሃ አጥቦ ይጠጣ ዘንድ አዘዘው። እሺ በጎ ብሎ ታዞ ስለጠጣ የትዕቢት ጾር ጠፋለት ይላል። የእግር እጣቢ የጫማ እጣቢ ስለጠጣ ጾሩ ጠፋለት። ኢቭን ደግሞ በክርስትና የእግር እጣቢ የእንግዳ እግር እጣቢ ይጠጣል። ተመልከቱ ማስረጃ። እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አራያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባትም። የትናንትናው ክርስቶስ ዛሬም አለ፣ ይጠጡታል። እና የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩ